ጤና ይስጥልኝ ክቡራትና ክቡራን የፈጣን ዜና ቤተሰቦች፣ በዛሬው የሰበር መረጃ ፕሮግራማችን ዓለምን እያስጨነቀ ስላለው የአሜሪካ እና የኢራን ወቅታዊ ሁኔታ አዳዲስ መረጃዎችን ይዘን ቀርበናል። ተኩስ አቁም ታውጆ ሰዓታት ባልሞላ ጊዜ ውስጥ ድባቡ ለምን ተቀየረ? ፕሬዝዳንት ትራምፕ ታሪፍ እጥላለሁ በማለት እነማንን አስጠነቀቁ? ኢራንስ ጣቶቻችን ከቃታው ላይ አልወረዱም ስትል ምን ማለቷ ነው? እስራኤል በሊባኖስ ላይ የከፈተችው አዲስ ጥቃትስ ስምምነቱን አደጋ ላይ ይጥለው ይሆን? እነዚህንና ሌሎች ወሳኝ መረጃዎችን በዝርዝር የምናይ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ወደ ዝርዝር መረጃው ስንገባ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት ዓለም አቀፍ ውጥረቱን አዲስ ምዕራፍ ላይ አድርሰውታል። ትራምፕ እንዳሉት ከሆነ በጦርነቱ ወቅት ለኢራን የጦር መሳሪያ ሲያቀርቡ የነበሩ ሀገራት ላይ የ50 በመቶ ታሪፍ እንደሚጣል አስታውቀዋል። ምንም የሚተው ነገር የለም ያሉት ትራምፕ ኢራን ዩራኒየም የማበልጸግ አቅሟን ሙሉ በሙሉ እንደምታቆምና አሜሪካ ከቴህራን ጋር በመሆን የኒውክሌር ዝቃጮችን ጠራርጋ እንደምታወጣ በጽኑ አስጠንቅቀዋል። ይህ የትራምፕ አቋም ቀደም ሲል ከነበረው ለስላሳ ስምምነት ወጥቶ ወደ ቀድሞ የ15 ነጥብ ጥብቅ ፍላጎት መመለሳቸውን ያሳያል ተብሏል። በሌላ በኩል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በቡዳፔስት ሃንጋሪ ሆነው በሰጡት መግለጫ የተኩስ አቁሙ በማንኛውም ሰዓት ሊጣስ የሚችል ደካማ ስምምነት እንደሆነ ገልጸዋል። ቫንስ ሲናገሩ ኢራን በቀና ልቦና የማትሰራ ከሆነ እናጠፋታለን የሚል ጠንከር ያለ ማስጠንቀቂያ ሰጥተዋል። ይህን ተከትሎ የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ ሁለቱ ወገኖች ከከረረ ንግግር እንዲቆጠቡ ጥሪ አቅርበዋል። ተንታኞቹ እንደሚሉት ከሆነ ጦርነቱ የመቀጠል እድሉ አሁንም 90 በመቶ በመሆኑ አሳሳቢ ሆኗል። የዛሬው ትልቁ አነጋጋሪ ነጥብ የሆርሙዝ ወሽመጥ ጉዳይ ነው። ፕሬዝዳንት ትራምፕ ወሽመጡ ተከፍቷል ቢሎም ኢራን ግን ያለኔ ፍቃድና ቀረጥ ማንም ማለፍ አይችልም እያለች ነው። መርከቦች ለኢራን ቀረጥ እንዲከፍሉ መገደዳቸው ለዓለም የንግድ መስመር ትልቅ ስጋት ሆኗል። የአልጀዚራ ተንታኞች እንደሚሉት ኢራን ከዚህ ጦርነት የወጣቸው የሆርሙዝን ወሽመጥ በመቆጣጠር ትልቅ ስልታዊ ብልጫ ይዛ ነው ብለዋል። ይህ ደግሞ የአረብ ሀገራትን ነዳጅና የምግብ ፍሰት የመቆጣጠር አቅም ይሰጣታል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በሰጡት መግለጫ ኢራን ለ47 ዓመታት ስጋት ሆናብን ነበር፣ አሁን ግን ሰባብረን ግዛቷን መከላከል የማይችልበት ደረጃ ላይ አድርሰነዋል ብለዋል። የአሜሪካ አሁን ላይ የኢራንን ሰማይ ሙሉ በሙሉ እንደምትቆጣጠርም ተናግረዋል። በአውሮፓ በኩል ደግሞ የኔቶ ዋና ጸሐፊ ማርክ ሩት ዋይት ሀውስ በመገኘት ከትራምፕ ጋር መክረዋል። ይህ ጉብኝት የአውሮፓን ዳግም መታጠቅና በመካከለኛው ምስራቅ ያለውን ውጥረት ለማርገብ ያለመ እንደሆነ ተነግረዋል። ውጥረቱ ቀጥሎ ባለበት በዚህ ሰዓት እስራኤል በሊባኖስ ላይ የምታደርገውን ጥቃት አበርታ ቀጥላለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁሙ ሊባኖስን አይጨምርም ማለታቸውን ተከትሎ በቤሩትና አካባቢው በመቶዎች የሚቆጠሩ ሰላማዊ ሰዎች ለህልፈት መዳረጋቸው ተዘግቧል። የሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም ዓለም አቀፍ ማህበረሰብ የእስራኤልን ድብደባ እንዲያስቆም በለቅሶ ተማጽነዋል። የፊታችን አርብ በፓኪስታን የሚደረገው የጄዲ ቫንስና የኢራን ተወካዮች ስብሰባ የመጨረሻውን የሰላም ወይም የጦርነት አቅጣጫ የፊታችን አርብ በፓኪስታን የሚደረገው የጄዲ ቫንስና የኢራን ተወካዮች ስብሰባ የመጨረሻውን የሰላም ወይም የጦርነት አቅጣጫ ይወስናል ተብሎ ይጠበቃል። ክቡራትና ክቡራን የዛሬው መረጃችን ይህንን ይመስል ነበር። መረጃው ለሌሎች እንዲደርስ ቪዲዮውን ላይክ ማድረጋችሁን አትርሱ። በሌላ ዜና እስከምንገናኝ ቸር ሰንብቱ።